ሁላችንም እንደምንገነዘበው የምግብ ዋስትናችንን ከማረጋገጥ ባሻገር የስርዓተ ምግብ ዋስትናችንን ማረጋገጥ በእጅጉ አስፈላጊ ነው። የምግብ ዋስትናን ማረጋገጥ ዋና ፋይዳው የስርዓተ ምግብ ዋስትናችንን በማረጋገጥ ንቁ ብቁና ዜጋ መፍጠር መቻል ይጠበቅብናል። ነገር ግን ይህንን ጉዟችንን ወስደን ስናየው ገና ብዙ ያልተሰራበት የግንዛቤ ጉድለት ያለበት ስለሆነ ይሄ የበለጠ ትኩረት እንዲሰጠውና በአግባቡ ዜጎች አመጋገባቸውን በማስተካከል የዳበረ ዜጋ መፍጠር እንዲያስችል ይሄንን ስትራቴጂ ቀርጾ መምራት ስለሚያስፈልግ በዛሬው ዕለት በልዩ ልዩ ስትራቴጂዎች እንማማራለን። የተዘጋጁ በኋላ የሚቀርቡ ከ3 በላይ ስትራቴጂዎች አሉ። በአጠቃላይ የምግብ ጥራትና ደህንነት እንዴት መሆን መቻል ይጠበቅበታል፣ የድህረ ምርት አያያዛችን እንዴት መሆን መቻል ይጠበቅበታል፣ የስርዓተ ምግብ ስምሪታችን ምን መሆን አለበት የሚለውን ነገር የሚያትት ነው የሚሆነው። ይህንን ነገር ከተገነዘብነ በኋላ በእኛ ብቻ ሳይሆን ታች መውረድ እስከ አርሶ አደሩ መድረስ መቻል ይጠበቅበታል። አሁን ባለው ሁኔታ እንደ ሀገር ያለው እንዳለ ሆኖ በክልል ደረጃም ያለው ወስደን ስናየው ስርዓተ ምግብን በማረጋገጥ በኩል ብዙ ጉድለት እንዳለ ይታያል። የስርዓተ ምግብ ጉድለት በጊዜ ካልተቀረፈ ቀጣይ ኮንሲኩዌንሱ በጣም ከባድ ነገር ነው የሚሆነው። የስርዓተ ምግቡ ያልተረጋገጠለትና በዛ የማይመራ ዜጋ በኢኮኖሚ ግንባታም በማህበራዊ ግንባታም የሚያስቸግር ነገር አለ። እንደ ግብርና ለዚህ ስራ የበለጠ መስራት መቻል ይጠበቅብናል። ሁልጊዜ እንደምንለው የአማራ ክልል በአጠቃላይ ከሀገሪቱ በሰብል ምርቱም ይሁን በእንስሳት ምርት አስተዋጽኦ 1/3 እና ከዛ በላይ ይሸፍናል የሚል መረጃ ነው ያለው። ይህ ያለ ግን አጠቃላይ የስነ ምግብ አመጋገባችንና ዜጎች ከመቀጨጭና ከመቀንጨር ምን ያህል ነፃ ናቸው እንደሆነ ነገር ስናየው የከፋ ችግር ያለበት ነው። የቀጨጨ የቀነጨረ ዜጋ ባለበት ላይ ምርታማ አካባቢ መፍጠር አይቻልም። ስለዚህ አሁን ላይ ያለውን የአመጋገብና የምግብ ስርዓታችንን አስተካክለን በኢኮኖሚ ላይ መልሶ በጎ አስተዋጽኦ የሚያደርግ ዜጋ መገንባት መቻል ይጠበቅብናል። ያ ካልሆነ የተበላሸ የምግብና ስርዓተ ምግብ ጉዞ ካለ መልሶ የሚጎዳ ኢኮኖሚያችን ነው የሚሆነው ማለት ነው። የምጣኔ ሀብታችን ይደግ ከተባለ ጤናማ ዜጋ መገንባት ተገቢ ነገር ነው የሚሆነው። የምጣኔ ሀብታችን ይደግ ከተባለ ይህንን እስከታች ማድረስና ሁላችንም በርብርብ ልንሰራበት ይገባል። አለበለዚያ የቀነጨርና የቀጨጭ አእምሮ ያለው ዜጋ በሁሉም ላይ ጥፋት ነው የሚያስከትለው። በኢኮኖሚውም በማህበራዊ ግንኙነቱም ጤናማ አይሆንም። ጉድለት ያለበት አካል ጤናማ የሆነ ማህበራዊ ግንኙነት አይገነባም። ጤናማ የሆነ ማህበራዊ ግንኙነት ከሌለ ደግሞ አካባቢን በእጅጉ ሊያኮሳቁልና ቀውስ ውስጥም ሊያስገባ የሚችል ነው የሚሆነው። የመቀጨጭ ችግር ያለበት ዜጋ ተነጋግሮ አይግባባም፣ የፈጠራ ባለቤት አይሆንም፣ የነገውን ትውልድ የሚያስብ አይሆንም። ስለዚህ ሁላችንም አንድ ነገር መጨበጥ አለብን ብዬ አስባለሁ። የተስተካከለ አመጋገብ እና ስርዓተ ምግብ ሲስተም መገንባታችን የአሁኑም ትውልድም የቀጣይን ትውልድም ጤናማነት ለመጠበቅና ሀገር ለመገንባት የሚያስችል ነገር ነው የሚሆነው። ይህንን ስራ ቅለን ካየ ነው የምንጎዳው ሀገር ነው። የስርዓተ ምግብ ግንባታችን ሀገር ከመገንባት ተለይቶ መታየት የለበትም። ሀገር የሚገነባው በዜጎች ላይ ነው። ዜጎች በዚህ ላይ ጉድለት ካላቸው ዜጋ ካጣና የምናገኘውና የምናተፈው ነገር ስለሌለ በዚህ ላይ ሁላችንም ከልብ ልንሰራ ይገባል ማለት ነው። የግብርና ሚኒስቴር የምግብ ዋስትናን ከማረጋገጥ በላቀ የስርዓተ ምግብ ዋስትናን ማረጋገጥ አስፈላጊ መሆኑን በመገንዘብ በርካታ ስራዎችን እየሰራ እንደሚገኝ እዚሁ የምትገኙ የግብርና ቤተሰቦች የምትረዱት ነው። ከግብርናው ዘርፍ ቁልፍ ተግባራት ከሚባሉት ውስጥ አንዱ የግብርና መሪ ቃል እንደሚለው ቢዮንድ ፕሮዳክሽን ወይ ደግሞ ከማምረት በላይ እዚህ ውስጥ ያለው ጽንሰ ሀሳብ አንዱ የተሰባጠረ የምግብ አቅርቦት ለማህበረሰባችን ከማቅረብ አንጻር በምግብ ንጥረ ነገር ይዘቱ የበለጸገና ደህንነቱ የተጠበቀ ምግብ አቅርቦትና ተደራሽን ማረጋገጥ አንዱ ዓላማ አድርጎ እየሰራ እንደሚገኝ የሚታወቅ ነው። በሀገራችን የድህረ ምርት አያያዝ እንዲሁም ደግሞ የምርቶች ጥራትና ደህንነት ብሎም በአያያዝ ደረጃ የሚባከነው ምርት ከምናመርተው ወይ ደግሞ ምርትና ምርታማነትን ለማሳደግ
ኢንቨስት የምናደርገውን ያህል በዛው ልክ ደግሞ ብክነቱ ከፍተኛ ስለሆነ በድህረ ምርት አያያዝ ላይ ትልቁ ትኩረት ተሰጥቶ የተሰራ እንዳለ በዚህ መድረክ በደንብ ከግንዛቤ ውስጥ መግባት መቻል ይኖርበታልና አንዱም የዕለቱ ፕሮግራም ለዚህ የተዘጋጀውን ስትራቴጂ ማስተዋወቅ ነው የሚሆነው። ከዚህ ላቅ ሲል ምርት ከተመረተ ቀጥሎ የሚመጣ ጉዳይ ምገባ ነው፣ ገበያ ነው። ምርትን አንዴ ካመረትን ያመረትነው ምርት አይዘር ለዶሜስቲክ ማርኬት ወይም ደግሞ ለኤክስፖርት ማርኬት ነው የምናውለው። ለዜጎቻችንም ይሁን ለውጭ ገበያ የሚቀርብ ምርት ጥራትና ደህንነቱ ካልተረጋገጠ አንድም ለዜጎች የጤና እክል ነው የሚሆነው፣ ሁለትም መንግስት እንደምታውቁት ከፍተኛ የሆነ የማዳበሪያ ሰብሲዲ በማድረግ የግብርና ክፍለ ኢኮኖሚ ለማሳደግ ኢንቨስት የሚያደርገው ምርት ተሽጦ አርሶ አደሩን ከመጥቀም ይልቅ ጉዳቱ ወይ ደግሞ በገበያ ላይ ተወዳዳሪ ሆኖ መሸጥ ባለመቻሉ አምራቹን ማህበረሰብ መልሶ የሚጎዳ ስለሚሆን የምርትን ጥራት ማረጋገጥ ማለት በሌላ መንገድ መልሶ አርሶ አደሩን የአርሶ አደሩ ሪተርን ማረጋገጥ የመንግስትንም ድጎማ መልሶ ሪከቨር ማድረጊያ ቴክኒክ እንደሆነ በደንብ ልንረዳ ይገባናል። በአሁኑ ሰዓት ሀገራችን በቡና፣ በቁም እንስሳት፣ በተለያዩ የጥራጥሬ ሰሊጥ የተለያዩ ምርቶችን ወደ ውጭ ኤክስፖርት አደርጋለች። እነዚህ ምርቶች ኤክስፖርት ሲደረጉ ገዢ ሀገራት፣ ተቀባይ ሀገራት ከኢትዮጵያ የሚፈልጉት አንደኛው የጥራትና ደህንነት ማረጋገጫ ሰርቲፊኬሽን ነው። ይሄ የሚረጋገጠው ዛሬ ላይ በሚቀርበው ስትራቴጂ መሰረት ከአምራች አርሶ አደሩ ከአርብቶ አደሩ መሬት ላይ ጥራትና ደህንነቱ ተረጋግጦ ካልመጣ በገበያ ላይ ተወዳዳሪ መሆን አይችልም ማለት ነው። ካልሸጥን ደግሞ ያወጣነውን ኢንቨስት ያደረግነውን መመለስ አንችልም። ይሄ ደግሞ ለሀገርም ለአምራቹም ጉዳት ነው የሚሆነው። ይሄ ሊሳካ የሚችለው መቼ ነው? አምራቹ ማህበረሰብ አርብቶ አደራችን ስለ ጥራትና ደህንነት ተገቢውን የግንዛቤ ብቃት ሲያሳድግ ነው። እዚህ የተገኘን ባለድርሻ አካላት፣ የሥራ ኃላፊዎች፣ ሙያተኞች፣ ባለድርሻ አካላትና የቀበሌ ባለሙያዎች ትልቅ ድርሻ ነው የሚኖርብን። ኢትዮጵያ በአፍሪካ ከፍተኛ ቁጥር ያለውን የቀበሌ ሙያተኛ የመደበች ሀገር ናት። በአፍሪካ ቁጥር 1 ናት ኢትዮጵያ። በጣም ግዙፍ የሆነ የቀበሌ ሙያተኛ ያለበት ሀገር ላይ ነን ያለነው። ነገር ግን ለዚህ ሙያተኛ ይህን ስትራቴጂ እነኚህ ሶስቱን ስትራቴጂ ከማሳካት አንጻር የሚኖረው ሚና እጅጉን ከፍተኛ ነው። ይህን ግን ለማሳለጥ ዛሬ እዚህ አዳራሽ የተገኘ ቁጥራችን ትንሽ ቢሆንም ሚናችን ግን ከፍተኛ ስለሆነ የስትራቴጂዎቹን ጽንሰ ሀሳብ በደንብ መገንዘብ መረዳትና ማስረዳት ከኛ ይጠበቃል ማለት ነው።